ሁላችንም ፈጣን ውጤት እንወዳለን። በአንድ ቀን ዩቲዩባችን 1000 ሰብስክራይብ እንዲያገኝ፣ በአንድ ቀን የጀመርነውን ቢዝነስ ሚሊዮኖች እንዲያተርፍ እንመኛለን። ግን እውነታው ይሄ ነው። ስኬት በአንድ ጀንበር አይመጣም። ዛሬ 16 እይታ ብቻ ስላገኘ ተስፋ ቆርጠሃል። 600,000 ብር አውጥተህ የጀመርከውን ቢዝነስ ገና ስላልተንቀሳቀሰ ጨንቀዋል። ዛሬ የጆን ሲ ማክስዌል ሁለተኛውን እጅግ ወሳኙን ህግ፣ የሂደት ህግ እናያለን። ይህ ህግ ለምን መታገስ እንዳለብህ፣ እንዴት በየቀኑ ማደግ ታላቅ መሆን እንደምትችል ያሳያል። ሁላችንም ፈጣን ውጤት እንወዳለን። በአንድ ቀን ዩቲዩባችን 1000 ሰብስክራይብ እንዲያገኝ፣ በአንድ ቀን የጀመርነውን ቢዝነስ ሚሊዮኖች እንዲያተርፍ እንመኛለን። ግን እውነታው ይሄ ነው። ስኬት በአንድ ጀንበር አይመጣም። ዛሬ 16 እይታ ብቻ ስላገኘ ተስፋ ቆርጠሃል። 600,000 ብር አውጥተህ የጀመርከውን ቢዝነስ ገና ስላልተንቀሳቀሰ ጨንቀዋል። ዛሬ የጆን ሲ ማክስዌል ሁለተኛውን እጅግ ወሳኙን ህግ፣ የሂደት ህግ እናያለን። ይህ ህግ ለምን መታገስ እንዳለብህ፣ እንዴት በየቀኑ ማደግ ታላቅ መሆን እንደምትችል ያሳያል። የጆን ሲ አንደኛ ህግ። ጆን ሲ ማክስዌል እንዲህ ይላል፣ መሪነት፣ ስኬት በየቀኑ የሚገነቡ እንጂ በአንድ ቀን የሚመጡ አይደሉም። ይህ ማለት ምን ማለት ነው? ለምሳሌ አንድ ሰው ዛሬ ጂም ስለገባ ብቻ ነገ ጡንቻ አያወጣም። ነገር ግን ለ6 ወር ወይም ለ1 ዓመት በየቀኑ 30 ደቂቃ ቢሰራ ሰውነቱ መቀየሩ አይቀሬ ነው። ስኬት የትናንሽ ተከታታይነት ያላቸውን ስራዎች ድምር ውጤት ነው። ዛሬ የምታነባት አንድ ገጽ መጽሐፍ፣ ዛሬ የምትሰራት አንዲት ቪዲዮ ነገ ለሚመጣው ትልቅ ስኬት መሰረት ናት። እስቲ ወደ ንግዱ ስራው እንመለስ። አንድ የሸቀጣሸቀጥ ሱቅን ለመክፈት 6 ወር ሙሉ ስትዘጋጅ፣ ያ ሂደት በራሱ ትልቅ ትምህርት ነው። ዕቃ ከየት እንደሚመጣ ማጥናትህ፣ ደንበኞች እንዴት መያዝ እንዳለብህ ማሰብህ፣ ይህ ሁሉ ሂደት ነው። ብዙ ሰዎች ሂደቱን መታገስ ስላልቻሉ ብቻ ስኬት ደጃፍ ላይ ሲደርሱ ይመለሳሉ። አንተ ግን የ6 ወር ዝግጅትን እንደ መማሪያ ተጠቀምበት። ዛሬ የምታልፈው ለነገው ትልቅ ትርፍ ነው። ሰዎች የሚሸነፉት ሂደቱ ስለሚንቁት ነው። ዩቲዩብ ላይ 10 ቪዲዮ ለቀው እይታ ካላገኙ አይሰራም ብለው ያቆማሉ። ቢዝነስ ጀምረው በመጀመሪያ ወር ካላተረፈ አይሳካም ይላሉ። ነገር ግን ስኬታማ ሰዎች ዛሬ ምን ተማሩ ብለው ራሳቸውን ይጠይቃሉ። ዛሬ ያገኘውን 16 እይታ ነገ የ160 እንዲሆን ምን ማስተካከል አለብህ? ሂደቱ ስታምነው፣ ስትወደው ውጤቱ በራሱ ጊዜ ይመጣል። ይህ ኢትዮ ቪዥነሪ ነው። እስኪ ከዚህ ትምህርት ለህይወታችሁ የሚጠቅም ለስኬታችሁ የምትጠቀሙበት ህግ ምን ያህል ይዛችኋል? ጥያቄ ለእናንተ ነው። 1. በትናንሽ ድሎች ደስ ይበላችሁ። ዛሬ 1 ሰብስክራይበር ካገኘህ ያ ስኬት ነው። 2. በየቀኑ ራስን አሳድግ። በቀን 20 ደቂቃ ስለ ራስህ የሚረዱ ቪዲዮዎችን እይ ወይም መጽሐፍን አንብብ። 3. ተስፋ አትቁረጥ። ስኬት የሚመጣው ለሚቀጥለው እንጂ ለሚቆመው አይደለም። ይህ ኢትዮ ቪዥነሪ ጉዞአችን ገና ጅምር ነው። በሚቀጥለው ቪዲዮ ሌላኛው አስደናቂ የመሪነት ጊዜን እንመጣለን። ቪዲዮውን ለጓደኞች ሼር አድርጉ። ሰብስክራይብ ማድረጋችሁን አትርሱ። ሂደቱን ውደዱት።